ባለቤትነት ግምትን ያገኘ ቡድን ነው። የግማሽ ፍጻሜ ተፋላሚው ፒኤስጂ በአመቱ እጅግ እየተሻሻሉ ከመጡ ቡድኖች ቀዳሚው ነው። የፍልስፍና ለውጥ አምጥቶ ከከዋክብት ይልቅ ቡድኑ ውስጥ ያሉ ወጣቶችን ይዞ እዚህ ደርሷል። የፈጣን ሽግግር ባለቤቱ ፒኤስጂ አሰልጣኝ ሚኬል አርቴታ በተጫዋችነት ዘመናቸው ለዚህ ቡድን ተጫውተው አሳልፈዋል። እዛ መጫወቴ በቀጣዩ ጨዋታ ላይ የሚፈጥረው ነገር አይኖርም በማለት ጠንክረን እናሸንፋቸዋለን ብለዋል። እዚያ ምርጥ ጊዜ እናሳልፋለሁ። አሁን አእምሯችን ውስጥ ያለው በደንብ ተዘጋጅተን ወደ ፍጻሜ መግባት ነው። ለፍጻሜ መድረስ እንፈልጋለን። ግማሽ ፍጻሜ ላይ ጠንክረን መቅረብ አለብን። ፒኤስጂ ጠንካራ ቡድን ነው። ሆኖም እኛም ጠንካሮች እንደሆን እናሳይተናል። እንደ አርቴታ ሁሉ ተጫዋቾቻቸውም ጥሩ ስነ ልቦና ላይ ይገኛሉ። የግማሽ ፍጻሜውን ተልዕኮም እንደሚወጡት ከመጀመሪያው ጨዋታ 12 ቀን ቀድመው አእምሯቸውን አዳብረዋል። ዴክላን ራይስ ፒኤስጂን በዚህ ዓመት ማሸነፋቸውን በመጥቀስ ሆኖም መሻሻል ያሳየ ቡድን መሆኑን በማውሳት እሱን ለማሸነፍ እንደሚዘጋጁም ገልጿል። ትልቅ ቡድን ነው። በዚህ ዓመት አንድ ጊዜ ተጫውተናል፣ አሸንፈናቸዋል። ሆኖም አሁን ፒኤስጂ ለየት ያለ ቡድን ሆኗል። ምን ማድረግ እንደሚችል እያየን ነው። አስቶን ቪላ ጋር ያደረጉትን ጨዋታም አይተናል። ከቀጣይ እሁድ ጀምሮ በመናሸንፍበት መንገድ እንዘጋጃለን። በትኩረትም እንሰራለን። ግብ አስቆጣሪ ቡካዮ ሳካ ደግሞ የትላንት ምሽቱ ተጋጣሚውንና የወደፊቱን ተጋጣሚ ያነጻጽራል። እንዲያም ሆኖ አሸንፈው ለፍጻሜ እንደሚደርሱ እርግጠኛ ሆኗል። ልዩነት አላቸው። ፒኤስጂ የተሻለ ስነ ልቦና ላይ የሚገኝ ቡድን ነው። እኛም ምን ያህል ጠንካሮች እንደሆን አሳይተናል። ቀላል አይሆንም። ከባድ ጨዋታም እንደሚሆን እጠብቃለሁ፣ ግን ዝግጁ ነን። እንችላለን። ተጠባቂው የሁለቱ ቡድኖች የግማሽ ፍጻሜ ጨዋታ የፊታችን ሚያዝያ 21 በኤሚሬትስ የመጀመሪያው ዙር ይደረጋል። በሳምንቱ ሮብ ደግሞ ፓርክ ደስ ፕሪንሰስ ላይ የመልሱ ጨዋታ